ይህ የፕሬግናንሲ ቲፕስ ኢትዮጵያ እርግዝና መረጃ ዩቲዩብ ቻናል ነው። ዛሬ እያንዳንዱ ኢትዮጵያዊ እናት እያንዳንዱ ቤተሰብ ሊሰማ የሚገባ የብዙዎች ሕይወትን የሚቀይር እና ፍርሃት የሚያስወግድ ታላቅ እውነት እዚህ ይላችሁ ቀርቤያለሁ። ብዙ እናቶች በእርግዝና በደማቸው ውስጥ HIV መኖሩን ሲያውቁ ዓለም ይጨልምባቸዋል። በቃ እኔ ሳልፈልግ ልጄን በሽታ ላይ ልቀጣው ነው፣ የአማንዝ መውለድ አልችልም ብለው በከፍተኛ ጭንቅና እንባ ይዋጣሉ። ነገር ግን ዛሬ በሙሉ ልብ ልንገራችሁ፣ በእርግዝና ወቅት HIV ቢኖርባችሁ እንኳን 100% ሙሉ በሙሉ ጤናማና ከቫይረሱ ነፃ የሆነ ልጅ መውለድ ትችላላችሁ። አዎ፣ ይህ ህልም ሳይሆን በሳይንስ የተረጋገጠና በሀገራችን በኢትዮጵያ በየቀኑ እየተተገበረ ያለ እውነት ነው። ዛሬ በዚህ በሰፊ ቪዲዮ ውስጥ ይህንን እንዴት ማሳካት እንደሚቻል፣ ልጆቻችሁን እንዴት መጠበቅ እንደሚችሉና ሐኪሞች የሚሰጡ ወሳኝ መረጃዎችን በዝርዝር እናያለን። እስከ መጨረሻው አብራችን ቆዩ። ጉዟችንን ከመጀመራችን በፊት ቫይረሱ ከእናት ወደ ልጅ ወይም ማዘር ቱ ቻይልድ ትራንስሚሽን መቼና እንዴት ሊተላለፍ እንደሚችል ማወቅ መፍትሄውን ለመረዳት ቁልፍ እርምጃ ነው። ቫይረሱ በሶስት ዋና ዋና መንገዶች ሊተላለፍ ይችላል። በእርግዝና ወቅት ወይም ዱሪንግ ፕሬግናንሲ ቫይረሱ የእንግዴ ልጅ ወይም ፕላሴንታ የምንለውን ጥሶ ወደ ህፃኑ ደም ሊገባ የሚችለው የእናትዬ ቫይረስ መጠን በጣም ከፍተኛ ከሆነ ነው። በወሊድ ወቅት ህፃኑ በሚወለድበት ጊዜ ከእናቱ ደምና ፈሳሽ ጋር በቀጥታ ስለሚገናኝ ይህ ወቅት ከፍተኛ የመተላለፍ እድል ያለበት ጊዜ ነው። ሶስተኛው በጡት ማጥባት ወቅት ወይም ዱሪንግ ብረስት ፊዲንግ ሲሆን በጡት ወተት ውስጥ ቫይረሱ ሊኖር ስለሚችል ህፃኑን ወተት በሚጠባበት ጊዜ ሊይዘው ይችላል። ታዲያ ይህንን ስጋት ሙሉ በሙሉ የሚያስወግደው የህክምና ሳይንስ ታምር ምንድን ነው? PMTCT ይባላል። ፕሪቬንሽን ኦፍ ማዘር ቱ ቻይልድ ትራንስሚሽን ማለት ሲሆን በአማርኛ የእናትን ወደ ልጅ ማስተላለፍ መከላከል እንለዋለን። በኢትዮጵያ ውስጥ በሚገኙ ማናቸውም የመንግስት የግል ጤና ጣቢያዎች፣ በሆስፒታሎች ውስጥ የቅድመ ወሊድ ክትትል አንቲናታል ኬር ወይም ANS ስትጀምሩ መጀመሪያ የሚደረግላችሁ ነገር HIV/AIDS ምርመራ ነው። ይህ ምርመራ የሚደረገው እናትን ለመውቀስ ወይም ለመፍረድ ሳይሆን ልጇን ከአደጋ ለመታደግ ነው። PMTCT እናትየው ቫይረሱ እንዳለባት ቀድማ አውቃ ወዲያውኑ ART የምንለውን መድኃኒት እንድትጀምር ያደርጋታል። መድኃኒቱን በአግባቡ መውሰድ በደም ውስጥ ያለውን የቫይረስ መጠን ወይም ቫይራል ሎድ የምንለውን ቫይረሱ ወደ ህፃኑ የመተላለፍ እድሉን ወደ ዜሮ ይጠጋል። እዚህ ጋር ነው ትልቁና ዋናው ሚስጥር ያለው። የአርቲ መድኃኒት በሐኪም ትዕዛዝ መሰረት በየቀኑ በተመሳሳይ ሰዓት ያለማቋረጥ መውሰድ ግዴታ ነው። ይህም አዴራንስ እንላለን። አንዳንድ እናቶች ምንም የህመም ስሜት አይሰማኝም ለምን መድኃኒት ይወስዳሉ ይላሉ። ነገር ግን ማስታወስ ያለባችሁ ነገር መድኃኒቱን የምትወስዱት ለራሳችሁ ጤና ብቻ ሳይሆን በሆዳችሁ ውስጥ ላለው ንጹህ ፍጡር ጭምር ነው። በደማችሁ ውስጥ ያለው የቫይረስ መጠን የማይታወቅ ወይም አንዲቴክቴብል ደረጃ ሲደርስ ህፃኑ በደህና ሁኔታ ያድጋል። መድኃኒቱን ሳያቋርጡ መውሰድ እንግዲህ ልጅን ፕላሴንታ ጠንካራ ጋሻ ያደርጓል። ወደ ወሊድ ጊዜ ስንመጣ ብዙ እናቶች በጨቅላነቱ ቫይረሱ እንዳይዘው በጣም ይጨነቃሉ። በኢትዮጵያ የጤና መምሪያ መሰረት አንዲት እናት መድኃኒቷን በትክክል ስትከታተል ከቆየችና የቫይረሷ መጠን ዝቅተኛ ከሆነ በተፈጥሯዊ መንገድ በሰላም መውለድ ትችላለች። ሐኪሞች በወሊድ ወቅት የሚፈጠሩ የደም ንክኪዎችን ለመቀነስ ልዩ ልዩ ጥንቃቄዎችን ያደርጋሉ። ህፃኑ ከተወለደ በኋላም ወዲያውኑ ለጥቂት ሳምንታት የሚሰጠውን የፈሳሽ መከላከያ ወይም ሲራፕ ማግኘት አለበት። ይህ ማለት ህፃኑ ከተወለደ በኋላ እንኳን ሊያጋጥመው ከሚችሉ ጥቃቅን ስጋቶች የሚከላከልበትን ተጨማሪ ጋሻ ያገኛል ማለት ነው። ከወሊድ በኋላ የሚመጣው ትልቁ ጥያቄ የጡት ማጥባት ጉዳይ ነው። በሀገራችን መመሪያ መሰረት እናትየው የአርቲ መድኃኒት በሚገባ እየወሰደች የመጀመሪያዎቹ 6 ወራት የእናት ጡት ወተት ብቻ ወይም ኤክስክሉሲቭ ብረስት ፊዲንግ እንድታጠባ ይመከራል። ሌላ ተጨማሪ ምግብ ወይም ውሃ ሳይቀላቅሉ የጡት ወተት ብቻ መስጠት የህፃንን አንጀት ይጠብቃል፣ በሽታ የመከላከል አቅምን ያሳድጋል። እንግዲህ እናቶች እዚህ ጋር ሌላው ትልቁና በብዛት የሚነሳው ጥያቄ ይመጣል። እኔ በጤና እክል፣ በጡት መቁሰል ወይም በሌላ በቂ ምክንያት የጡት ወተት መስጠት ባልችል የዱቄት ወተት ወይም ኢንፋንት ፎርሙላ መጠቀም እችላለሁ ወይ የሚለው ነው። መልሱ አዎ ነው። ሙሉ በሙሉ መጠቀም ትችላላችሁ። ነገር ግን የዱቄት ወተት ስንጠቀም በኢትዮጵያ የጤና ሚኒስቴርና በዓለም ጤና ድርጅት WHO የተቀመጡ 3 ወርቃማ ህጎችን በጥብቅ መከተል አለብሽ። የመጀመሪያው ወርቃማ ህግ የአፋስ መስፈርትን ማሟላት ነው። የዱቄት ወተት ለመጠቀም ስታስቢ እነዚህን 5 ነገሮች መሟላታቸውን ማረጋገጥ አለብሽ። ወተቱን ለመግዛት ዘላቂ የገንዘብ አቅም አለን።
ወተቱን ለማዘጋጀት ንጹህ የመጠጥ ውሃና እቃዎችን የምናፈላበትን ንጹህ አካባቢ አለን ወይ? ወተቱን በሰዓቱ በጥራት የማዘጋጀት እውቀትና ጊዜ አለን ወይ? ይህ ከተሟላ የዱቄት ወተትም በጣም ጥሩ አማራጭ። ሁለተኛውና ከሁሉም በላይ ጥብቅ የሆነው ህግ ድብልቅ መመገብ ወይም ሚክስድ ፊዲንግ ፍጹም የተከለከለ ነው። ይህንን ህግ እያንዳንዱ እናት በልቧ ልትፈጽመው ይገባል። በእርግዝና መረጃ ቻናላችን ላይ ደጋግመን የምናስጠነቅቀው ትልቁ አደጋ ይሄ ነው። ለአንድ የህፃን ወይ የጡት ወተት ብቻ አሊያ የዱቄት ወተት ብቻ ነው መሰጠት ያለበት። ሁለቱንም ቀላቅሎ መስጠት ማለትም ጥቂት ጡት አጥብቶ ጥቂት የዱቄት ወተት ማጥባት የህፃኑን ለስላሳ አንጀት ያቆስለዋል። አንጀቱ ከቆሰለ ደግሞ ቫይረሱ በቀላሉ ወደ ደሙ የመግባት እድሉ ሰፊ ይሆናል። ስለዚህ አንዱን መርጦ ሙሉ በሙሉ መከተል ግዴታ ነው። የሶስተኛው ህግ ፍጹም ንጽህና ስትሪክት ሃይጂን። የዱቄት ወተት ስናዘጋጅ እጃችንን በሳሙና በሚገባ መታጠብ፣ ማጠቢያ እቃዎቹን ጠርሙሱንና ጡጦን በደንብ አፍልቶ ማጽዳት ያስፈልጋል። የፈላ ውሃን አቀዝቅዞ ወተቱን በመበጥበጥና የተበጠበጠውን ወተት ከ1 ሰዓት በላይ ሳያቆዩ ለህፃኑ መስጠት ያስፈልጋል። ምክንያቱም ንጽህናው ካልተጠበቀ ህፃኑ ለተቅማጥና ለሌሎች በሽታዎች ይጋለጣል። የትኛውንም መንገድ ብትመርጡ የሐኪማችሁን ምክር መስማት ግን እንዳትዘነጉ። ዋናው ዓላማችን ህፃኑን ጤናማ አድርጎ ማሳደግ ነው። የእናትና ልጅ ጤና የሁላችንም ኃላፊነት ነው። ከእናት ወደ ልጅ የሚተላለፍ ኤችአይቪን ሙሉ በሙሉ መከላከል እንደሚቻል ታውቃላችሁ። ለዚህም ቀደም ብሎ የጤና ምርመራና የህክምና ክትትል ማድረግ ወሳኝ ነው። ይህ ጠቃሚ መረጃ ለሌሎች እናቶችና ቤተሰቦች እንዲደርስ ቪዲዮን ላይክ እና ሼር አድርጉ። በፌስቡክ፣ ቲክቶክ እና ኢንስታግራም የምትከታተሉኝ ውድ ቤተሰቦች ተጨማሪ እርግዝናና የጤና ምክሮችን ለማግኘት ፕሬግናንሲ ቲፕስ ኢትዮጵያ እርግዝና መረጃ ቻናሌ ሰብስክራይብ በማድረግ የቤተሰቤ አባል ይሁኑ። አብረን ጤናማ ትውልድ እንገንባ።